ሕይወት እሰጣችኋለሁ ሲል ምንድነው እያወራ ያለው ነው? የዘላለም ሕይወት ብሎ ዲፋይን ሲያደርግ ምንድነው የሚለው ነገር ዮሐንስ ወንጌል ምዕራፍ 12 ቁጥር 49 አይተዋል። ኢየሱስ የዘላለም ሕይወት የሚለውን ይፈታዋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል፣ ትእዛዙም የዘላለም ሕይወት እንደሆነች አውቃለዋል። ስለዚህ ከአምላክ የተቀበለው የምለውና የምናገረው ትእዛዝ ሰጠኝ ያለ ስለሚናገር ያንን ትእዛዝ ነው የዘላለም ሕይወት ብሎ የሚናገረው። ምክንያቱም ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉታል። ለዛ ነው ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አለ። ስለዚህ ከአምላክ የተቀበለው ንግግር አለ፣ ያንን የዘላለም ሕይወት እንደሆነ ተናግረዋል ዮሐንስ ወንጌል ምዕራፍ 12 ላይ። ያንን ደግሞ ለሰው የሰጠኝን ቃል ሰጥቻቸዋለሁ አለ። ከዛ ለዛ ዮሐንስ ወንጌል ምዕራፍ 8 ላይ ሲነግራቸው ለአይሁዶች ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አለ። ይህንን ነው የዘላለም ሕይወት ብሎ የሚጠራው። ለዛ ነው ዮሐንስ ወንጌል 17 ላይ ብቻ እውነተኛ አምላክ ይሁን አንተን የላከውን ኢየሱስ ያውቁ ዘንድ እቺ የዘላለም ሕይወት ናት ያለው። በቃ ብቸኛ እውነተኛው አምላክ እንዳለና ኢየሱስ መልእክተኛ መሆኑን ካወቅ ይሄ የዘላለም ሕይወት ናት። ምክንያቱም ምን ታገኛለህ ሲባል ኢየሱስ ዮሐንስ 12 ላይ የተቀበለው ንግግር አለ ከአምላክ። ያ ንግግር የዘላለም ሕይወት ነው አለ። ዮሐንስ ወንጌል 17 በእኔ ያመነ ነው የሚለው በእኔ ያመነ ማለት ስለዚህ የእሱን የእግዚአብሔርን ቃል ሰጠኝ ስራ የለም። በእኔ ያመነ ነው ያለ። በእኔ ማለቱ ራሱን እየገለጸ ማለት ነው። በእኔ ያመነ የዘላለም ሕይወትን አለው አለ። ስለዚህ በእኔ ማለቱ ምን ማለት ነው? በእኔ ማለት በአብና ወልድ ባይዘው የሥላሴዎች ሶስት ናቸው ብንለው በስልጣንና በግብር አንድ ናቸው። አትግባዛ ውስጥ ሥላሴን አታስገባ። እሱ ወረቀቱ ላይ እስካሁን ጥሩ እያወራ ነው። እዚሁ አሁን የጠቀስካቸው ጥቅሶች ላይ ሥላሴ የሚል ነገር የለም። ጭቅል በዛ ማይስለም መሰለ አሁን የሚገባ በምን ታውቃለህ? ይሄ መልኩ የሚገባ የተጻፈው መጽሐፍ የሚገባ በዚህ ስተርበት ነው እንጂ አብ አባት ቢሆን ወልድ ልጅ ነው። የታለ አሁን አባት ወልድ ውስጥ ለምን ገባ? አሁን አሁን ጥሩ መተመተ ለምን የተዘረከረከው? አሪፍ እኮ መጣል መዘረከር ሳይሆን በእኔ ያመነ ዘላለም ሕይወት አለው ሲል ለምንድን ነው በእኔ ያለበት ምክንያት? በእኔ ማመን በቃ እንደዚህ ነው መጠየቅ ያለብህ እንጂ የራስን ሀሳብ አታስገባ። በእኔ የሚያምን ብሎ የሚናገረው በእኔ የሚያምን ብሎ ይናገራል ኢየሱስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ይናገራል። በእኔ መኑ ምናምን እያለ ይናገራል። በእግዚአብሔር መኑ በእኔ መኑ ይላል ዮሐንስ ወንጌል። በእኔ መኑ ሲል እኮ በነቢያት ይታመናል እኮ። ማመን በምን ብላችሁ ነው ጥያቄው መታወቅ ያለበት። ለምሳሌ አንደኛውስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷል። ኢየሱስ ምን ብሎ የሚያምን? ክርስቶስ ነው ብሎ የሚያምን። ኢየሱስን ማነኝ ብለህ እንድታምን የሚለውን ነገር ከኢየሱስ ራሱ ነው እንጂ እምነት አንዳንድ ጊዜ እመኑ ምናምን ሲባል አምላክ የሚል ነገር ጭንቅላት ዲፎልት አድርጎ ሊያመጣ ይችላል። እንደዛ አይደለም። ምን ብለህ ማመን ነው በኢየሱስ ምን ብሎ ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷል። ክርስቶስ ነው ብሎ ማመን ነው። በነቢያት እመኑ ይባላል። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ምን ብሎ ይናገር? በአምላካችሁ በእግዚአብሔር እመኑ በነቢያቱ እመኑ ይላል። በነቢያቱ እመኑ ሲል አምላክ ናቸው ብላችሁ እመኑ ማለት ነው አይደለም። ነብይ መሆናቸው እመኑ ነው። እዚህ ጋር ኢየሱስ ክርስቶስ ነብይ ነው ብለህ አይደለም። በእኔ ያመነ ዘላለም ሕይወት አለው ነው ያለው። በእኔ ያመነ ብራዘር ኢየሱስ አይሁዶች ኢየሱስ ክርስቶስ ነው ብሎ ያምናሉ እንዴ? መጀመሪያ ያምናሉ ኢየሱስን ሲያና ክርስቶስ ነው ብሎ ነው የሚያምኑት አይደለም። መጀመሪያ የመጣበት ምክንያት እኮ እሱን እኮ አይሁዶቹ በእኔ ያመነ ዘላለም ሕይወት አለው ብሎ የተናገረበት በሱ ካመንክ ዘላለም ሕይወት የምታገኘው ማለት ነው። በአብ አይደለም ወይ ደግሞ ቢቀርታ በቃ ምኞት ነው። አሁን የምታወራው ምኞት ነው። እኔም ጠቅስ ነው የማወራው፣ አንተ ምኞት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ይኸው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። አለቀ። ኢየሱስ ምን ብላችሁ? ክርስቶስ ነው ብሎ የሚያምን መጽሐፉ እንደዚህ ብሎ ነው የሚናገረው። እመኑ ተብሎ በሰዎች ይነገራል። ለምሳሌ ዘጸአት 14:31 ላይ በባሪያው በሙሴ አመኑ ይላል። በባሪያው በሙሴ አመኑ ሲባል ምን አምላክ ነው ብሎ አመኑ ማለት ነው? አይደለም። አሁን አንተ ኢየሱስን አምላክ ነው የሚል ነገር ማስረጃ ስላሌለ የፊደል መንጋለል ሁላ ካገኙ ይታገላሉ። አሁን ይሄን የምትታገልለት ነው ይሄ ቃል የሰጠኝ ነገር የለም። በመጀመሪያ ግን ወደ ሀሳቤ ልግባ። የሰጠኝ ወደ እስልምና ጥያቄዎች እንምጣ። በቃ ክርስቲያን ይሄን ጥያቄ መልስልን፣ ከሌላ ክርስቲያን ጋር ቀጥላለሁ። ርዕስ እንዳይቀየር ማለት ነው። ምናልባት የርዕስ ቅየራ ጥያቄ ያሰበ ከሆነ አንቀጥል። የኔን መልስልኛ እስልምና ላይ ያኛው ላይ አንድ ይቅርታ ፕሊስ ሚኪ፣ ኢየሱስ አምላክ ነው አይደለም የሚለው ላይ ነው እያወራን ያለ ነው። እዛ ላይ ምንም ማስረጃ የለህም። በቃ ጨርሰሃል። ምንም ጥቅስ ያልካል። አላምናልካ በእኔ ያመነ ዘላለም ሕይወት አለ ስለ ይሄ እንደዛ አይደለም ሌላ ብላ አወራ። ሙሴም በሙሴ መኑ ሲባል እኮ ታዲያ አንተ እኮ እያልክ ያለው እኮ በግድ እኮ ነው የታገልክ ያለው። በኢየሱስ ሙሴ ዘላለም ይሰጣል ብሏል። ሙሴ ዘላለም ይሰጣል ብሏል።
ሚኪ ሙሴ ዘላለም ሕይወት እሰጣለሁ ብሏል። ቆይ አንዴ ሙሴ ዘላለም ሕይወት እሰጣለሁ ያለበት ቦታ አለ? አመኑኝ ነው እንጂ አለ እንጂ ዘላለም ሕይወት እሰጣለሁ እኮ አይደለም። ይሄ እኮ የዘላለም ሕይወት አለው ነው ያለው እኮ። አዎ ቃሌን የሚጠብቅ ቢኖር ብሎ ነው የሚናገረው ሚኪ። አንተ አንድ የተቆረጠ ነገር በቃ አንተ የተቆረጠ መጽሐፍ ቅዱስን ስለማታነብ ነው። አይደለም ዮሐንስ ምዕራፍ 6 ቁጥር 47 እናውጣልኝ። ዮሐንስ ወንጌል ምዕራፍ 8 ነው አውጣልኝ አንተ። አይ ምዕራፍ 6 ቁጥር 47። እሺ ምዕራፍ 6 ቁጥር 47 አውጣ በቪዲዮ ክፈተው። በቪዲዮ አልከፍት አውጣ አትበለኝ ደግሞ ሲቀጥል ከአንተ በላይ ጥቅሱን ዞሬ ነው የማውቀው። አዲስ ነገር ማለት እዚህ ጋር 900 ሰው አለ እሱን ላይ ይኸው ማለት ነው። ይዩትና ከዛ ምን እንደሚል ቃሉን ያንብቡት። ቁጥር ስንት ላይ? ምዕራፍ 6 ቁጥር 47 47 እሺ ቀጥል። ምንድን ነው የሚለው? በእኔ የሚያምን የዘላለም ሕይወት አለው ይላል። ስለዚህ ምንድን ነው ይሄ ታዲያ? በእኔ የሚያምን የዘላለም ሕይወት አለው ማለቱም ማለት ነው እንዴ? ዮሐንስ ወንጌል ምዕራፍ 17ን ጠቀስኩልህ እኮ። ዮሐንስ ወንጌል ምን ማለት ነው አልከኝ? ራሱ ኢየሱስ ይፈታልሃል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ መልእክተኛ መሆኑን ማወቅ ነው ማመን። እሺ ቆይ መሐመድ በኔና በእናንተ ምንም እንደሚደረግ አላቅም ያለበትን ሌላ ትርጓሜ ያለው ብለህ ሰጠኛለህ አይደለ? ያን ምን ማለት ነው? እሺ መሐመድ የኢየሱስን ንግግር እኮ ነው ያመጣው። ኢየሱስ የዘላለም ሕይወት በእኔ የሚያምን የዘላለም ሕይወት አለው አለ። ምን ተብሎ የሚለው ነገር ስንመለከት ዮሐንስ ወንጌል 17:3 ላይ ፈታው። እንዴ እውነተኛ አምላክ ብቻ እኮ እውነተኛ አምላክ ብቻ የሆንክ አንተን አለና የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ። የላከውን ኢየሱስ ክርስቶስ መልእክተኛ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ ኢየሱስን የሚያምን ከእግዚአብሔር ተወልዷል አለ። እኔ መጽሐፉ እያለ የአንተ አእምሮ ውስጥ ማንም ሊኖርልህ አይችልም። እናውቃለን። አእምሯችሁ ላይ ኢየሱስ ሌላ ነው። ትርጉምን ተረጉሞ እኮ ራስ ስለሆነ ነው እኮ መጽሐፍ ላይ ተረጉሞ አንተ ነው እኮ። ለምንድን ነው የምተረጉመው? ኢየሱስ የተናገረውን እንጂ ያመጣውልህ አንተ ወደ አንተ እንድታመን። እሺ ቆይ እንደላከ ዓለምን እንደወደደ እንዲሁ አንድ ልጁን ላከ ይላል። ምን ማለቱ ነው? አንድ ልጁን ማለት ወድ ልጅ ነው አለ። አንድ ልጁን ዓለምን እንዲወደዋልና አንድ ልጁን ላከ ያለበት ምክንያት ምን ስለሆነ ነው? መጀመሪያ አመጣጡን ነው ማየት አለበት አይደል? ዓለም እንደዚህ ወደዋልና አንድ ልጁን ላከ ይላል። ይሄ ማለት ተላኪ ነው አምላክሽ። በቃ ቶ ምን አስጨነቀኝ? እኔ ጥቅስ መጽሐፍ ቅዱስ አታውቅም። የትኛውን ማን ይላ አምላክ ነው የላከው ወይስ አምላክ ራሱን የመጣው ልጁን የመጣው? እንደዛ ከሆነሽ በሐሳብ ደረጃ ልምጣልህ። በቃ መጽሐፍ ቅዱስ ወልድ ነው የመጣው። ማን ላኪው አምላክ ነው? አብ ነው የላከው እኮ። አምላክ ራሱን የመጣው ወይስ ልጁን የመጣው? አባቱ ነው የላከው። አምላክ ራሱን የመጣው ወይስ ልጁ ነው ጥያቄ ነኝ። ኖ አብ ወልድን ላከው ማለት ነው። አብ ወልድ መንፈስ ቅዱስ እኛ ያው ስማኝ፣ አንደኛ አምላክ ነው የምትለው እኛ አንድ አምላክ ነው የምናምነው። ሶስት አምላክ የለም የምናምነው። ገብቶሃል? አምላክ ነው የምንለው አንድ ያለ አስረዳ። አምላክ ነው የምንለው አንድ ሰው ሲሆን የለ በስልጣንም በአገዛዝም አንድ ናቸው። በቃ በስምና በግብር በአንድ ሶስት ቢሆኑ ግን ስልጣናቸው የመጣው እግዚአብሔር ነው። ወልድ እግዚአብሔር ነው ወይ የመጣው ነው ያልኩህ። እግዚአብሔር ነው። ወልድም እግዚአብሔር ነው። አብም ወልድም መንፈስ አንድ ናቸው። አንድ አምላክ እኮ እግዚአብሔር መጥቷል። ወልድ ነው የመጣው ነው የምልህ እኮ። ለምንድን ነው እግዚአብሔር መጥቷል አልመጣም? ለምንድን ነው የማትለኝ? እግዚአብሔር መጥቷል ወይ? አይደለም ወልድ እግዚአብሔር በቃ አንድ አምላክ ነው ያለው። ወልድ ነው ልጁ ነው የመጣው። እግዚአብሔር መጥቷል ወይ? እግዚአብሔር መጥቷል ወይስ አልመጣም? ወልድ ነው የመጣው። እግዚአብሔር አይደለም። እግዚአብሔርም ኢየሱስም እግዚአብሔር ነው። መተባተብ ተጀመረ እኮ። እግዚአብሔር መጥቷል ወይስ አልመጣም? የምትሰማኝ ከሆነ ሌላ ነገር አይደለም። ምን መጠን እዛ አይደለም ያለበት እኮ። እግዚአብሔር መጥቷል ወይስ አልመጣም? እግዚአብሔር መጣ የሚል መሰረጃ አለ እንዴ? እኔ ለምን ትጠይቀኛለህ? እኔ በጥቅስ መጽሐፍ ቅዱስ አንድ ፕሊስ መጽሐፍ ቅዱስ ጥቅስ ላይ የለም። ሀሳባችሁ ከመጽሐፍ ቅዱስ ጋር አይገናኝም። ተው ነው መጽሐፉን። በቃ ከመጽሐፉ ጋር እንደምትላተመው አየን። ባስቀመጥ ነው መጽሐፉን። ተውኩት። መጽሐፉን ባስረዳ መጽሐፍ ቅዱስ ላይ አይገናኝም ሀሳባችሁ አለ። የክርስትና ትምህርት ልክ ነው ብለን እንነሳና በሀሳብ ራሱ ሎጂካሊ ራሱ ማስማማት አትችሉም። እና ይሄ መጽሐፉን ተወውና እንዲህ መጽሐፉን ትተንላችሁ በቃ መጽሐፉ ላይ የለም ትምህርታችሁ እንተወውና እንዲህ ራሱ አይሰራም እምነታችሁ። አሁን ይኸው እግዚአብሔር መጥቷል ወይ ነው ጥያቄሽ? እግዚአብሔር መጥቷል